ምን ማላውቀው ነገር ምን ተፈጥሮ ነው? አይ ቲንክ እርግዝና ሳይመጣ አይቀርም። አንቺ ዶሮ ነሽ እንዴ በነፋስ የምታረግሽ? እኔ ካንተ ውጪ ማን እናውቃለሁ? በአሁኑ ሰዓት ተጫዋች ነገር ነሽ። ክለብ ነው ያጣሽው እንጂ በጣም ትጫወቻለሽ። ካንተ ውጪ አላውቅም ትላለች። እውነትሽን ምንድነው እያልሽ ያለው? እውነቱን ንገሪኝ። ምንድነው የምትይው? አንተ ትላለች። አይንሽንም ማየት አልፈልግም እንዳትደውይልኝ። አልደውልልህ። እየሰማሽ ነው አይደል? አይንሽንም ማየት አልፈልግም እንዳትደውይልኝ። እሺ፣ እንደዚህ ላደረጋችሁት ደግሞ የጊዜ ጉዳይ ነው፣ ዋጋ ትከፍላላችሁ። እስኪ ዶሴው ይውጣ የምጠየቅበት ወንጀልን ሳላውቀው እኔ አልቀጣም በማላውቀው ጉዳይ ከመሰላቱና የተከሰስኩ የደፈራት ሌላ ቱን ንገሪኝ። ከማን ጋር ነው እንደዚህ አይነት ነገር ያደረግሽው? ይቅር ይበልህ እግዚአብሔር። ሰላም እንዴት ናችሁ? የዚህ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ። ሳምንታችሁ እንዴት ነው? ሁሉ ነገር ሰላም ነው ያለው? እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ሁሌም ባለአዲስ ቪዲዮ ነው እየመጣን ያለ ነው። የዛሬው ቪዲዮ ደስ አይልም፣ ለእኔ ደስ አላለኝም። አላቅም ምን እየተፈጠረ ምን እየተካሄደ እንደሆነ አልገባኝም። ዛሬ ዳጊን ቀጥሬዋለሁ። በቃ ዳጊ ግን በቃ እንጃ በሆነ ምክንያት ሆኖ ዳጊ ቢቀር ዛሬ ስሜቴ ነው። ከእናንተ ጋር ብቻ አውርቼ ብሄድ በጣም ደስተኛ ነኝ። ቀጥሬዋለሁ። ሁሌ የምንገናኝበት ቦታ ነው የምንገናኘው። ቃል እንጃ ይሄን ማውራት ስለሚከብደኝ ግን ዳጊ ዛሬ ባይመጣ ደስ ይለኛል። ግን ኦልሬዲ ቀጥሬዋለሁ እና እንግዲህ እንደባለፈው ያያችሁት ነገር ሰሞኑን ያየነው ነገር ምናምን በቃ ደስ አይልም። በጣም እኔ ደብሮኛል፣ በጣም ከፍቶኛል። በህይወታችሁ ለሚመጣ ነገር ምን እንደምታረጉ አላውቅም። እያንዳንዱ ነገር በጣም ነው የሚያስከፋው። እኔ አሁን በጣም ተከፍቻለሁ፣ አልዋሻችሁም። እና ህይወት እናንተ እንደምታስቧት ምናምን አይደለችም። በጣም ከባድ ነች። እኔ በጣም ተጨናንቄ ነው እያወራሁ ያለሁት። ዛሬ ራሱ ትንባይለኝ ምናምን ደስ ይለኝ ነበር። አሮና አላውቅም። በቃ በጣም ከፍቶኛል እና ያንዳንዱ ነገር ማውራት እንደዚህ ብሎ መናገርም አልፈልግም። በቃ ዛሬ ግን ዳጊ ባይመጣ ደስ ይለኛል። ማውራት ስለማልፈልግ ከመጣ ደግሞ ምንም ማድረግ አልችልም።
ዛሬ ቪዲዮ ከሱ ጋር እንደሚያጣላኝ አውቃለሁ ምናምን፣ ግን በቃ በሱም አልፈርድም ማለት በቃ እኔ የሆነ ችግር ተፈጥሯል። ችግር እንዴት ብዬ መቋቋም እንዳለብኝ ምናምን አላውቅም። በጣም አሪፍ ጊዜ እያሳለፍን ነበር ከዳጊ ጋር ምናምንና ሰሞኑ ጥሩ ስሜት እየተሰማኝ አይደለም። ማላቃቸው ስሜቶች አሉ። እነዛን ስሜቶች እንዴት ማለፍ እንዳለብኝ አላውቅም። የሆነ ስሜት እየተሰማኝ ነው፣ ደስ የማይል ስሜት። አይነት ጦስ ውስጥ እንደገባሁ አላውቅም። ሐኪም ቤት መሄድ ፈልጌ ነበር፣ ግን ሐኪም ቤትም ለመሄድ ፈራው። በጣም ነው የፈራሁት፣ ምክንያቱም በጣም ደስ የማይሉ ምልክቶች ነው እያየሁት ያለሁት። አሁን ነው በቃ የሆነ ሰው እየፈለጋችሁ የሆነን ሰው እንደምታጡት እርግጠኛ መሆን በጣም ከባድ ነው። ይሄ ነገር እኔና ዳጊን በደንብ ነው የሚያጣላን ይመስለኛል፣ በጣም በእርግጠኝነት እና በጣም ነው የሚያስከፋው። ራሴ ላይ አንዳንድ ምልክቶች እያየሁ ነው። በቃ ደስ የማይል ምልክቶቹ በሙሉ የሚታወቁ ምልክቶች ናቸው። ይህንን ምልክት ደግሞ ማለት እንደ ሴት ነው የሚገባኝ፣ ምክንያቱም ብዙ ነገር በጓደኞቼም በምንም ስለማቅ በራሴም በምንም ነገር እነዛን ነገሮች ማለፍ በጣም ለኔ ከባድ ነውና የሆነ ስሜት ተሰምቶኛል። ማልፈልጋ አሁን ታይሙ አይደለም። ቢኮዝ ይሄ ነገር ምን ይሁን ከማን ይሁን እኔ ምንም የማውቀው ነገር የለም። በዚህ በተወሳሰበ ነገር ውስጥ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ይሄ ነገር ደግሞ በእርግጠኝነት ከዳጊ ጋር ያጣላኛል። ምክንያቱም ነው ደስ የሚለው ነገር አይደለም። እንዴት ደስ ይለዋል? የራሱ ያልሆነ ነገር ወይም ደግሞ እኔ አላቅም ማለት ምን እየተካሄደ እንደሆነ አላቅም። ይሄን ነገር እንዴት አድርጌ ማስተካከል እንዳለብኝ አላቅም። ኤቭሪ ሲንግል ዴይ የማየው ለውጦች ለኔ በጣም ከባድ ነው። የሚታወቁ ለውጦች ናቸው። በተከታታይ ነው እነዛ ነገሮች። ባለፈው ቪዲዮ ላይ እንዳያችሁት ጨጓራ ህመም ምናምን ነበር የመሰለኝ፣ ግን እንደዛ አይደለም። በቃ አይደለም። በጣም ነው የሚያቅለሸልሸኝ። ምግብ መብላት አልችልም እና ያን ነገር ለአንድ ጓደኛዬ ላውራት ፈልጌ ነበር። አሮን ይሄ ነገር ለማን እንደሚወራ አላውቅም፣ ግን ዛሬ እውነቱ ይውጣ። ከዳጊ ጋር ላውራ፣ ዳጊ የሚለውን ነገር ልስማና ከዛ የራሴን ውሳኔ ወስናለሁ። እኔ አላውቅም ማለት በዚህ ሰዓት ከጎኔ ማን ይሆናል አላውቅም። እውነት ለመናገር አላውቅም። ምክንያቱም ዛሬ ዳጊ ምንም ነገር ቢለኝ ዳጊን ተወቃሽ የማደርግበት ነገር አለኝ። ጥሎኝ ስቲል ከውስጥ የማይወጣው ነገር ዳጊ ጥሎኝ በመሄዱ ለሚመጣብኝ ነገር በሙሉ ዳጊን ተጠያቂ የማደርግበት ጥሎኝ በመሄዱ ነው። ከዛ ደግሞ እሱን ደግሞ መጫን የማልችልበት እኔ ነኝ። ያ ነገር ሀፕን እንዲያደርግ ያደረኩት ራሴ ነኝ። ያ ችግር እንዲፈጠር ያደረኩት ለሱ ያሰብኩት ነገር በእጃ ዙር ለኔ ሆኖ እሱን በቃ ተወቃሽ ማድረግ አልችልም። ግን ደግሞ በቃ ለዚህ ነገሮች በሙሉ ደግሞ እኔ አላቅም። በቃ ህይወቴ እንደዚህ ውስብስብ ሆኗል። አይ ጥፋተኛ አይደለም እላለሁ፣ ቀጥሎ ጥፋተኛ ነው እላለሁ። የሆነ ነገር እላለሁ፣ ቀጥሎ የሆነ ነገር እያልኩ ነው። ስለዚህ አላቅም እንዴት ነገሮችን ማስተካከል እንዳለብኝ፣ እንዴት መንገዶችን ማስተካከል። አሁን የማያቸው ከቀን በቀን የማያቸው ምልክቶች ነፍሴን እያስጨነቃት ነው። በቃ ውስጤ እኔ አይደለሁም ያለሁት። አሁን እኔ በጣም ደክም ያለው እግዚአብሔርን ነው የምነግራችሁ። በቃ በጣም ከፍቶኛል፣ በጣም ደክሞኛል። አቅም ይሄ የነበረኝ ምናምን ይሄ ኮንፊደንሴን ሁሉ ነው ያጣሁትና በጣም ደብሮኛል፣ በጣም ከፍቶኛል። ከሱ ጋር ሰሞኑን የነበረን ነገሮች ደግሞ በጣም በቃ ማለት በጣም ትሪት እያደረገኝ ነው ምናምንና ይሄ ነገር ደግሞ ሀፕን አደረገ። አሁን ደግሞ በእርግጠኝነት ሆስፒታል እንሂድ ነው የሚለኝ። ምንድነው ለሚመጣው ነገር ምንድነው ኃላፊነቱን የምወስደው? ምንድነው ለሱ አሁን የምነግረው ነገር ምንድነው? በቃ እኔ በጣም ከፍቶኛል፣ በጣም የተጨናነቅኩት። ስለዚህ አይምጣና የሚወስነውን ነገር ይወስን። በውሳኔው አልጸጸትም። የምጎዳው አይኖ እኔ ነኝ። ፈለገውን ውሳኔ መወሰን ይችላል። ግን በዚህ ውሳኔዎች ውስጥ በሙሉ እኔ ለሱ ያለኝ አመለካከት እንደማይቀየር ነው። አላውቅም።
እነዚህ ችግሮች ይመጣሉ ብዬ አላስብም። ግን በቃ ችግሮች ይመጣሉ፣ ይፈጠራሉ። የማላስባቸው ነገሮች በሙሉ ይመጣሉ። አላቅም በቃ አሁን እነዚህ ነገሮች ሀፕን ያረቅ የሚልኩት አላቅም። በቃ መሆን የለበትም ነበር፣ ሊሆንም አይችልም። በቃ አላቅም። እግዚአብሔር አንተ ሁሉ ነገር አስተካክል። በቃ እኔ እንጃ በጣም ከባድ ነው ለኔ። ምንም ነገር ቢፈጠር የአንዳንዷ ነገር ለኔ በጣም ከባድ ናት። ምን ብዬ እንደምናገር አላቅም፣ እውነት አላቅም። በጣም ተከፍቻለሁ ምናምን። እያንዳንዱ ነገር ይሄ ነው ብዬ መናገር አልችልም። እንዴት ነህ? ደህና ነህ ወይ? እያለቀስኩ አይደለም፣ ዝም ብዬ። ምን ተፈጠረ? ምንም አልተፈጠረ። ምንድን ነው ካሜራ ይዘሽ የምታደርጊው? አይደለም። እንዴት ነህ? ምን አልኩም። ዝም ብሎ ያለ ምክንያት እንዲያትኝ ነገር ነው። ምን አልኩም። ለምን ታለቅሻለሽ? ምን ተፈጥሮ ነው? ምን ሆነሽ ነው? ምንም የማላውቀው ነገር ምን ተፈጥሮ ነው? እኔ ያለው ምን ሲፈጠር ነው ያለው እኮ በቃ እኔ እንደዚህ ስትሆኝ ማየት አልፈልግም። በቃ ያለው እኮ በቃ እንግዲህ ምንም ነገር ይሁን በቃ ነው ያለው። ኧረ በቃ እንዴ በቃ ታይ በቃ ተረጋጊ። ተረጋጊ እስቲ መጀመሪያ በቃ ምን ተፈጥሮ ነው? ችግር ኧረ ቤት ምንም ችግር የለውም። አንቺ ሲሆንሽ ነገር ምንድን ነው የሚያስለቅስሽ ታዲያ? ምንድን ነው ዝም ብሎ እንደዚህ እንባ ማውረድ አይደል? እንዴት ነህ አንተ? አለ ምን ሆነሽ ነው እኮ? ምንም አልሆንኩም፣ ግን አንዳንድ ጥያቄዎች መጠየቅ አንተን እፈልጋለሁ። ጥያቄው ይቀር፣ አሁን አንቺ ተረጋጊ። ጥያቄው እኮ ይደርሳል እኮ ዳጊ። ምን ያህል ነው የምትወደኝ? የምርሽ ነው? ይህ ጥያቄ ምን የመጀመሪያ ቀናችን ነው እንዴ? ይህን ጥያቄ የምትጠይቂ ያለውን ነገር ታውቂያለሽ? ጀማሪዎች ናቸው እኮ እንደምትጠያየቁ። በጣም ሰው እየወደድከው ተለይተኸው ታውቃለህ? ያ ነገር አንተ ቢያጋጥም ምን ታደርጋለህ? ላለመለየት እሞክራለሁ። እውነት ያጣሽው ሰው አለ? የተጣላ ጥቁር ለብሰሻል የሞተ ሰው አለ እንዴ?
ታዲያ ምንድን ነው እንደዚህ መርዶ እንደተነገረው ሰው የሁሉም በመታፈሽ ትንሽ አንዳንድ ነገሮች መነጋገር አለብን። የሆነ ያላሰብናቸው ነገሮች እየተፈጠሩ ነው ያሉት። ምንሽ ነው እንጂ ምንድን እኮ መታከም አለ፣ መድኃኒት አለ፣ መፍትሄ አለ፣ ሁሉን ነገር አለ። የማይድን በሽታ ነው ደም ሲጀመር ከማልቀስ ይልቅ ተነጋግሮ ጉዳዩን መፍታት ነው የሚሻለው አይደል? አይ ቲንክ እርግዝና ሳይመጣ አይቀርም። እንዴሽ ነው ምን ማለት ነው እርግዝና? በጣም ከባድ እንዳለ ሰሞኑን ማያቸው በሙሉ ምልክቶች እነሱ ናቸው። ምንድነው የምትይው? ምን ማለት ነው? እንደዚህ እንደምትሆን ስለማውቅ ጨዋታ እየተጫወትሽ ነው። አንቺ ዶሮ ነሽ እንዴ በነፋስ የምታረግሽ? እኔ እኮ ባለፈው ቪዲዮ ላይ ኮሜንቶች ሳይኮ ምን ዝም ብዬ ችላ ብዬ አልፌዋለሁ። እንደዚህ ወደ ላይ ምናምን ምን ማለት ነው? እኔ ነው ገባ ሰው እየወደድክ መለየት የምልህ ይሄ ነው። ምንድነው የምትይው? ዳጊ በእግዚአብሔር እኔ እንኳን እንደዚህ ተጨናንቄ እንዴት ምንድነው የምትጨነቂው? በመጀመሪያ ደረጃ እኮ እኔ መናገር የማልፈልገው ይሄ ነገር እንዳይፈጠር ስለፈለኩ ነው። ሜሪ እና እንደዚህ ነው ጨዋታ አይመቸኝም። ሲጀምር ፈልጌው የመጣ ነገር እኮ አይደለም። ይሄ ነገር በምን ሀፕን እንዳደረገ ታውቃለህ። ገና ደግሞ ይሄንን ነገር ደግሞ ኦሬዲ ወደ ህግ ወስደን ካሜራ ምናምን ማሳየት ፈልጋለሁ ምናምን ብዬሃለሁ። ምንም አንድ ነገር ልንገርሽ አይደል፣ እውነት ከሆነ ራሱ ማለት ነው አንቺ ሳታቂ የሆነ ነገር አይኖርም። ዳጊ አላሳዝንም? እኔ ብቻ ያመጣሁት ነገር እንደሆነ ለምንድን ነው የምታስበው? በቃ እኔ እሺ ጥፋተኛ ነኝ፣ ችግር የለውም። ግን ይሄ ነገር ሀፕን አደረገብኝ እኔ ላይ። እሺ ምንድነው ማድረግ ያለብኝ? ፕራንክ ከሆነ ንገሪኝ ሜሪ። ዳጊ እንደዚህ እያለቀስኩኝ እንደዚህ እየተጨነቅኩኝ አንተ ፕራንክ ነው የሚመስልህ? እንደዛ ነው ይመስለኝ። ለምን አንቺ ሰው ነሽ፣ የሰው ልጅ ነሽ። የሰው ልጅ ደግሞ እንደ ዶሮ በነፋስ ሊያረግዝ አይችልም። ሙርት ይያለሽ ነው አርግዣለሁ ትላለች። ሴት ልጅ ሳታቅ እንደዚህ አይነት ነገር ሊፈጠር አይችልም። 100% ሆኜ ነው የምነግርሽ። ከማን በኢየሱስ በህይወቴ የምጠላው ቃል እኔ ጋር መጣ። ችግር የለውም። ምን ማለት ነው የምጠላው ቃል? ዳጊ አሁን እኮ ምንም ነገር አንተን ምንም ነገር አለ የምትፈልገውን ውሳኔ መወሰን ትችላለህ። ምንድነው ልትይኝ? ምንድነው እያልሽኛለሁ? ግራ ስለገባኝ ነው። በቃ ይሄ ነገር ሀፕን አደረገ። ባለፈውም እንደዛ ወደ ላይ እያለኝ ነው። ከማን ነው ሀፕን አደረገ? እኔ ካንተ ውጪ ማን እናውቃለሁ በአሁን ሰዓት? ተጫዋች ነገር ነሽ። ክለብ ነው ያጣሽው እንጂ በጣም ትጫወቻለሽ። ካንተ ውጪ አላውቅም ትላለች። እውነትሽን ነው። ምንድነው እያልሽ ያለው? እውነቱን ንገሪኝ። ምንድነው የምትይው? ካንተ ትላለች። ምንድነው የምትይው? እዚህ ጋር እኔ ሁሉ ዳር ከርማች የገባኝ እስካሁን ከመለሰ መጣል። ካሜራ ተበላሽቷል፣ ልጁ ተባሯል። የሁሉ ነገር ይቺን ታይሚንግ እየጠበቃችሁ ነበር። እውነቱን ተናገሪ። እኔ ጋር እንደዚህ በእንደዚህ አይነት ነገር የሚመጣ ነገር የለም። ዳጊ በሰላም ነው እንደዚህ የምታረገው? እንደዚህ አይነት ድራማ እኔ ላይ እንዳትሰሩ እየነገርኩሽ። አንቺም ሆነ ጓደኞችሽ እንደዚህ የሰራችሁት ዋጋ ነው የምትከፍሉት። አቴትዬን ነው የምልሽ። እኔ እንደዚህ አይነት ድራማ አይመችኝም። ይሄ ሁሉ ዳርዳር እኔ መቼ ገባኝ? እስካሁን ድረስ ሙርት ይዛለች። ምንድነው ነው አንተ ላይ ሙድ ያስኩት? ሙድ ምንድነው ያልኩ? ከኔ ጋር ምን አድርገሽ ታውቂያለሽ? ካንተ ምን ማድረግ ያላቅም ማለት የሚመጣብኝ ችግር ራሴ ወጣዋለሁ። ምንድነው የምትይኝ? እዚህ ጋር መጥተሽ ታሪክ ካንተ ነው እንዳላቅም ማለት ምን ማለት? ኮሽ ችግር የለውም፣ በቃ ችግር የለውም። የትም ስትዘይቆ እየተሽመተሽ አንተና ልትይ ነው። ትርፍ ቃል አትናገር። ከዚህም በላይ ይገባሻል። ትርፍ ቃል አትናገር። አነከኝ። ከዚህ በላይ ምን ልታረገኝ? ከዚህ በላይ ይገባሻል። ሌላም አድርግ። ምንም እኮ ችግር የለውም። እያየሁ ነው። ችግር የለውም። አይደለም አንቺ እኮ ማንም ሰው ያውቃል። እኔ ከሴት ጋር ምንም አይነት ንክኪ የለም። እኔ ስንዘላዘል ነው ይሄን ነገር ያመጣሁት። አም ሶሪ
በቃ ችግር የለውም። አንተ እዚህ ህይወት ውስጥ የለህበት ራሴ ችግር ነው እንጂ የሚገርመው ካንተ ውጭ ወንድ አላውቅም ትያለሽ። ካንተ ምን አድርገሽ ነው ከኔ ጋር እንደዚህ ያልኩ ያለሁት? ካንተ ጋር ነው ያለሁት በዚህ ሰዓት። ካንተ ውጭ ማንንም አላውቅም እንጂ ከናካቴ ወንድ አላውቅም አይደለም እያልኩ ያለሁት። በቃ ችግር የለውም። ምንም ነገር ከናገር ሳይኖርሽ እኔ እኮ ምንም ችግር የለም። መናገር የምፈልገውን ከነሱ ጋር አውርቼ ጨርሻለሁ። መጀመሪያም ትክክል እንዳልሆነ ግን አሁን ያንተ ስሜት ይሄ መሆኑ ካየው እግዚአብሔር ያክብርልኝ። እየሰማሽ ነው ዳጊ? ምንድነው መቶ እዚህ ጋር ከኔ ጋር ምን ነገር በቃ አንተኛል እያመመኝ ነው ግሮሬን አይታወቅም። በቃ አብሮ መተኛት አይደለም ተነካክተሽም አታውቂም ከኔ ጋር አይደለ? ፊዚካል ተች እንኳን ነው መቼ ምን እናንተ አንነካካም። ታዲያ ምንድነው የምትይኝ? እዚህ ጋር በቃ የተፈጠረብኝን ነገር ነው እየነገርኩ ያለሁት። ካንተ ውጭ አላውቅም ትላለች። እዚህ ሰዓት ላይ ነው እያልኩ ያለሁት። ለምንድን ነው አንተ እንደዚህ በቃ ቃሉን ነው ያልጠራሽው እንጂ እኮ አንተ ነህ እያልሽኝ እኮ ነው። ቃሉን ነው ያልጠራሽው። እዚህ ችግር ውስጥ ሆኜ አንተ ነህ ብለህ ምን ችግር አለው? እዚህ ችግር ውስጥ እንኳን ሆኜ በይ እኔ እንደዚህ አይነት ጨዋታ አይመቸኝም። አንተ ማለት በቃ እኔ የሰው ልጅ የማሳደግ ግዴታም የለኝም። ኢየሱስ ስም ችግር የለውም። ሰብአዊ መብቴም ከማደጎ ወስጄ አሳድጋለሁ እንጂ የኔ ያልሆነን ልጅ አላሳድግም። እዚህ ጋር ጌታ ምን ፈልጋችሁ ነው? እኔ እኮ ባለፈውም ጀምሮ እየተጠራጠርኩኝ ነበር። ብቻሽን አይደለሽም ከሆነ ሰው ጋር ነው የሆነ ድራማ ቀመር ቀምራችሁ እኔን የሆነ መስመር ውስጥ መክተት ፈልጋችኋል። ከዛ በኋላ ምንድነው የምትፈልጉት? እኔ ችግር የለውም። ምን ይኸውልህ ሁሌም ከጎኔ እግዚአብሔር ነው ያለው፣ ማንም ሰው የለም ከድሮም ጀምሮ። ስለዚህ ለሚፈጠርብኝ ነገር በሙሉ ራሴ ኃላፊነት ወስዳለሁ። ካንተም ጋር እዚህ ጋር ለተጨቃጨቅነው ነገር በጣም ይቅርታ። ፈጣሪ ይኸውልሽ እውነትን ነው። ችግር የለውም። ተሳሳት። እሺ እኔ ተሳስቼ ይሆናል። እሺ እኔ ተሳስቼ ይሆናል። በቃ ችግር የለውም። አንተም አይደለህም። አንተ እዚህ ነገር ውስጥ የለህበትም። ምንም ነገር አላደረግም። ይቅርታ በጣም ስምን ስለጠራው ይቅርታ። እኔ ድፍረትሽን ሳላደንቅ አላልፍም። እሺ ይቅርታ። በጣም ትጫወቻለሽ። እሺ እኮ ይቅርታ እኮ አልኩ። ይቅርታ ምን ይቅርታ በላይ ምን አልኩ? እኔ ብዙ ኮንፊደንስ ያለው ሰው አውቃለሁ። እንዳንቺ ግን አላውቅም። ይቅርታ አልኩህ። ይቅርታ ምንም ነገር ከኔ ጋር ሳታደርጊ አርግዣለሁ። ካንተ ውጪ ሌላው እንዳላውቅም። በጣም ጎበዝ ነሽ። ይቅርታ። አዎ በቃ ይቅርታ። ቃል በቃል እኔ እንደዚህ አይነት ወሬ አይደለም እያወራሁልህ ያለሁት። ቃሉን ያልጠራሽ እንጂ እንደዛ ነው ሐሳብሽ፣ እንደዛ ነው። በቃ ችግር የለውም። ይሄ ነገር ሀፕን አደረገ አይደል? በቃ ችግር የለውም። እኔ ወጣዋለሁ። እውነቱን ለምን አትነግሪኝ? ምንድነው እውነት የፈለግሽው? እውነቱን ንገሪኝ። ከማን ጋር ነው እንደዚህ አይነት ነገር ያደረግሽው? ይቅር ይበልህ እግዚአብሔር። ይሄንን ንገሪኝ። እኔማ ከመሀላችሁ መውጣትም ካለብኝ እወጣለሁ። በቃ ከዚህ በላይ ክፉ ነገር እንዳታወራ። በቃ ያለብኝ የውስጥ ህመም ሳይሆን አንተ ነህ እየጎዳኸኝ ያለው በአሁኑ ሰዓት። አንተ ጋር እዚህ ጋር ማነው ጎጂ? እዚህ ጋር መሬት ላይ ብለምን ይቀለኛል። ችግር ውስጥ ብገባ ወደ አንተ ተመልሼ አልመጣም። በቃ ማነው ጎጂ? ማነው ተጎጂ? ችግር የለውም። በቃ ችግር የለውም። የደፈረው ሌላ ተከሳሹ ሌላ አለ። ምን ጌታዬ ሆይ ሁሌ ህይወቴ በምሳሌ እንደዚህ እውነት ቢሆን እኮ እኔ ደስ ብሎኝ አክሰፕት ማደርገው ነገር ነው። በቃ ችግር የለውም እኮ በቃ ተወው እኮ አልኩ። አንድ የምነግርሽ ነገር ደግሞ ምንም አትጨምርልኝ። የነገርከኝ ብዙ ነገር አለ፣ አትጨምርልኝ። የኔ ያልሆነ ልጅ ማለት ነው። የኔ ያልሆነ ልጅ ማለት ነው። ዳጊ ምንም አትጨምርልኝ። ይበቃኛል። የነገርከኝ ነገር በጣም ማሳደግ ማለት ነው። ከረሜላ አልገዛለትም። በኢየሱስ እድሉ ቢኖርህ ማን ነው ከማደጎ ስጃ አሳድጋለሁ እንጂ እኔ እንደዚህ ድራማ ተሰርቶብኝ እንደዚህ አይነት ቃልም ከአፍ መውጣቱ በጣም ነው የሚያሳፍረው። ምንም ችግር የለውም። አሁንም እያወራሽ ነው ሜሪ? አዎ እያወራሁ ነው። ካንተ ምንም አይነት እርዳታ አልፈልግም። ካንተ ምንም አይነት ነገር አልፈልግም። ስለነበረኝ ነገር አመሰግናለሁ። ስላከበርከኝ አመሰግናለሁ። እኔ ክለብ ልፈልግልሽ። በጣም ተጫዋች ነሽ ሜሪ። ሴትዬን ነው የምልሽ፣ እያጫወጨብኩልሽ ነው እና ምንም የምልሽ ነገር የለም። ይህንን ነገር ያደረጋችሁት አንቺም ሆንሽ አብራችሁ ያላችሁ ሰዎች፣ እኔ የጊዜ ጉዳይ ነው እንጂ እውነታውን እኮ ደርስበታለሁ። ገብቶሻል አይደለ? እንደዚህ በማጭበርበር እንደዚህ ዳጊ የዋ ነው ለሴት ልጅ ክብር አለው የሚባለው ነገር አክሰፕት ያደርጋል። እውነትሽን ካሁን በኋላ ማለት ነው ምንም ነገር ብትይኝ አንቺን የማምንበት ሁኔታ ላይ አይደለም ያለሁት። እሺ አይንሽንም ማየት አልፈልግም። እንዳትደውይልኝ። አልደውልልህ። እየሰማሽ ነው አይደል? አይንሽንም ማየት አልፈልግም። እንዳትደውይልኝ። እሺ እንደዚህ ላደረጋችሁት ደግሞ የጊዜ ጉዳይ ነው፣ ዋጋ ትከፍላላችሁ። በጣም ነው የምታሳፍሩት፣ አንቺም ጓደኞች።
ስሚ ብልግናችሁን ማለት ነው። አንቺም ሆነ ሰውዬሽ ማለት ነው የጊዜ ጉዳይ ነው ይወጣል። የዛን ጊዜ ማደርገውን እኔ አደርጋለሁ። ሁለተኛ እንዳትደውይልኝ። ፊቴ ላይ የዋሁን ኩብሽ እንዴ እኔ ነገር አክሰፕት ማድረግ መሰለሽ? ሴት ነሽ ብዬ ነው አሁን ምንም ማላደርግሽ። ችግር የለውም። ያረጋ ያለውን ነገር እያያችሁ ነው ማለት እኔ በጣም ተከፍቼ ነው ከእናንተ ጋር ሳወራ የነበረው። አይኖ ስሜቱ እንደዚህ ሊሆን እንደሚችል መጀመሪያ እኔ በደንብ አውቄው እኮ አልቅሻለሁ። ሊፈጠር የሚችለው ነገር እንደ ሴት ገብቶኝ አድርጌያለሁ። እኔ ግን በግሌ ምንም ያደረኩት ነገር የለም። ምን ሀፕን ህይወቴ ላይ እንዳደረገ አላውቅም። ሆስፒታል ሄጄ አልተመረመርኩም። እንደ ሴት ግን እንደምታዩት እያንዳንዱ ምልክቶች ወደዛ ስለሚገፋኝ ነው የነገርኩት። ከዚህ በፊትም ደግሞ ምንም ነገር ቢፈጠር እኔ አጠገብሻለሁ ችግር የለውም ምናምን እያለኝ ስለነበረ ነው እውነት ለመናገር እንጂ ኦኬ። በህይወታችሁ ውስጥ ከእግዚአብሔር ውጪ ማንም የላችሁ። ምናልባት ቤተሰቦቻችሁ እኔ ምንም አይደለሁም። ሲገባኝ ምንም አይደለሁም። ማድረግ ያለበትን ነገር ነው ያደረገው። በጣም የሚቆጨኝ የሆነ ነገር ተሳስቼ የሆነ ነገር ፈልጌ ከሌላ ወንድ ጋር የሆነ ነገር አድርጌ ምናምን ቢሆን በጣም አፍር ነበር። እኔ ግን ምንም በማላውቀው ነገር ነው ይሄ ስሜት እየተሰማኝ ያለው። አብሮኝ ሆኖ እንኳን ይሄን ነገር እያወቀ አብሮኝ ሆኖ እንኳን የተፈጠረብኝን ነገር እያወቀ እንኳን እንደ ወንድ፣ እንደ ቤተሰብ፣ እንደ ፍቅረኛ፣ እንደ ባል፣ እንደ ጓደኛ እነዚህ ሁሉ ነገሮች ነኝ ከሚለኝ ወንድ ይሄን ነገር እኔ አለማግኘቴ ይከብዳል። ይሄን ነገር በድፍረት የምናገረው ለምንድን ነው? እኔ ከሱ ጋር ነው ያለሁት። አሁን ቢሆን መናገር የምፈልገው ምን ሀፕን እንዳደረገብኝ አላውቅም። የዛች ቀን ጥርጣሬ ነው ይሄ ሁሉ ነገር እያመጣብኝ ያለሁት። ከዛ ውጪ እኔ ምንም አይነት ነገር የለኝም። ከሱ ጋር ከመሆኑ ውጪ ሌላ ምንም ነገር ያለኝም ምንም ነገር እኔ ለሱ ይቅርታ ስለማድረግ መጥፎም ይሁን ጥሩ ነገር ይሁን ምላሹ እንደዚህ መሆኑ አልከፋኝም። ግን እኔ ምንም በሌለሁበት ባላደረኩት ምናምን ነገር ነው እነዚህ ነገሮች ያለኝ። ኦኬ እናንተም አትቀየሙት። እሱም እንደ ወንድ ትክክል ነው። ግን በቃ ማንም ሰው መተማመን ያለበት ሰው ላይ ሳይሆን እግዚአብሔር ላይ ነው። ስለዚህ የኔንም እውነት ደግሞ እግዚአብሔር ነው የሚያወጣው። በዚህ ያህል አብሬሻለሁ ካለ ሰው ከጎንሽ ነኝ ካለ ሰው ይህን ነገር መጠበቅ ከባድ ነው። ግን ኦኬ እንዲህም ስላለ አልተከፋውም፣ ችግር የለውም። ምካፋው የምናደደው ምናምን እውነት ሌላ ነገር ከሌላ ወንድ ጋር አድርጌ ምናምን ቢሆን ይገባኛል ነበር። ዛሬ እሱ ያደረጋቸው ነገሮች በሙሉ ግን ችግር የለውም። ነገ ምናልባት ወይ የሚያፍርበት ወይ ደግሞ ደስ የሚልበት ወይም ደግሞ የሚናደድበት ወይ የሚደሰትበት ነገሮች ሊመጡ ይችላሉ። አሁንም ደግሞ አለው ተስፋችን እግዚአብሔር እንጂ ሰው አይደለም። ከዚህ በላይ ማውራት አልፈልግም። እግዚአብሔር አጥፋልኝ። ምንድን ነው አልገባኝም።